እቺ ልጅ ተምራ ወይ ሰርታ ወይ ነገር ራሷን ካልቻለች በስተቀር ታሚስ የሆነ ሰው ነበረ ማለት ነው እንትን እያገዛት ያለው። አሁንም እኮ ያ ነው መታየት ያለበት። አላገቡ ለውጥ ይመጣል። ዳስ ዋይ እኮ አገን ባህሪ ምልሽ እኮ ትልቅ ወሳኝ ነገር ነው። አንቺ ራስሽን ቻልሽ ማለት እኮ you don't have to be an asshole። እኔ ገንዘብ አለ ማለት እኮ I don't have to be like you know an asshole መሆን የለብኝም። የነሰን ማንነቴን ማአት የለብኝም። ገና ነገር አንቺ ደግሞ ገንዘብ ያሽ ማለት ደግሞ ንግግርሽ ለኔ ያለሽ ንግግር አክብሮት ማአት የለበትም ይሁን ያ ኖ ያለው ነገር ነው። እውነታማ ነገርኩ ትዳር ለመኖር ምንድን ነፃነት ግልጽነት ያስፈልጋል። ኢኮኖሚያቸው ብቁ መሆን አለበት ያስፈልጋል። እንደዛ ነው መሆን ያለበት። መተሳሰብ አለባቸው ያ ነው እንጂ አሁን ይሄ የምትለኝ ያለ ችግር ነው። ፕራክቲካሊ ማለት ላይ የምናየው ነው። በተጨባጭ ሰው ለምንድነው እንደዚህ አልጋብ ይዙት? ለምንድነው ባለትዳሮች እንደዚህ ያበዱ ያሉት? ለምንድነው ባለትዳር ወንዶች መሽታ ቤት የበዙት? ምክንያቱም ሁሉም አሁን እንትን ሰርቬይ ስራ ብትል ሄደ ማን ነው ደንበኛችሁ ብትላቸው መሽታ ቤት ባለትዳር ሰዎች ናቸው ነው አይደለም? ምልህ ወጣቱ እንኳን እዛ ደረጃ ያልደረሰው እንኳን ዝም ብሎ መሽታ ቤት ምናምን ሳይሆን እንትን ነው የሚያደርገው የራሱ የሆነ ጓደኛ ምናምን ነው የሚኖረው። እንደዛ ነው። ግን ይሄ እውነታ ናቸው አለ። ዝም ብለህ በአፍ ብቻ ንጹህ ይሆንክ ማህበረሰብ እስኪመስልህ ድረስ ስለ ሴክስ ሲወራ ያሟል ወረ ነውር ነው አይወራም እንዴ ይሄንን ዝም ብለን ራሳችን በጭፍን እናውቃለን ይልሃል። ግን ፕራክቲካሊ ምንድነው የሚያደርገው ስትል በጣም ወጣት የምትለው ሰው ማጠብቀውን ነገር ሲያረግ ታያለ። በጣም ትልቅ የምትለው ሰው የማጠብቀውን ነገር ታያለ። ስልክ እንዴት ነው የምንጠቀመው አናውቅም። ስፔሻሊ ስለ ሴክስ ያለ ነገር ዜሮ ነው። በቃ ምንም አመለካከታችን ለምንድነው ሴክስ ማድረግ የሌለበት አያውቅም። ዝም ብሎ ከትዳር በፊት ሴክስ አታድርጉ ሲባል ነው የሰማው። ለምን እንደሆነ ስለማያውቅ ዝም ብሎ ያደርጋል። ለምን እንደሆነ ያስረዳው የለም። ዝም ብሎ አታድርግ ነው፣ ክልከላ ነው፣ ብሎክ ነው የሚደረገው እንጂ እንደዚህ ከሆነ እንዲህ ካደርግ እንዲህ ችግር ስለሚመጣ ነው ምናምን ተብሎ በትክክል የተሰጠ ነገር የለም። ያ ነው ዋና ሩት ኮዝ አለ። የመጀመሪያው ስለዚህ አይነት ነገር ያለ ግንዛቤ የተበላሸ ስለሆነ ሰው ደስታና እርካታን ለመፈለግ በራሱ መንገድ ሰው ሳያየው እንደፈለገ በሚሆንበት ሰዓት ትዳር ሁሉ ያደርጋል። ትዳር መግባት ያለበት ኢኮኖሚያችን የሀገራችን ኢኮኖሚ ዝቅተኛ ስለሆነ ሴክስ ከሚለው ጋር ሳይሆን ኑሮ ከሚለው ጋር ነው። ያኖረኛል የሚለው ነው የሚያውቀው። እውነታ ነው አንተ የምትለው ግን ያ ነገር ዞሮ ምንከል አንድ ሴት እንድትወድቅ ያደርጋል ወይም አንድ ወንድ እንዲወድቅ ያደርጋል። ትዳራቸው ደስተኛ እንዳይሆኑ ምናምን ገንዘብ ስላለም አይደለም ወይም ደግሞ ጊዜያዊ ፍቅር ስላለም አይደለም። ስለዚህ እውነታዎች እንዲታወቁ ነው የሚፈልገው። ስለ ሴክስ ያለ ተጨባጭ የሆነ ግንዛቤ ያስፈልጋል። ሴክስ ማለት ምን ማለት ነው? መጥፎ ነገር ነው? ሰላም ዩዩ እንኳን ደህና መጣ። ሰላም ነው? መጥፎ ነገር ነው? ብልግና ነው? ነውር ነው? ኃጢአት ነው? ከምን አንግል ነው ብልግና ነገር የሚል? ራሱ ሰው ብልግና ነገር ላደርግ ነው የሚሉት ባለትዳሮች ለጓደኞቻቸው ወንዶች ሲያስረዱ ሲነግሩ ብልግና ነገር ካደረክ ከሆነ ለምን አደርጋለሁ ነው የሚለው። ብልግና ነገር ከሆነ ለምን አደርጋለሁ? ለምሳሌ ስድብ ብልግና ነገር ነው፣ አልሳደብም፣ በቃ ይቅርብኝ፣ አልፈልግም። ሴክስም ብልግና ነገር ካልሆነ ላላደርግ ነው ማለት ነው። ስለዚህ ይሄን ነገር ነው ማጥራት የመጀመሪያ መሰራት ያለበት። ስለ ሴክስ ያለ አንድ ወጣት ልጅ ወይም ደግሞ ከስንት ዓመት ጊዜው ነው ሆርሞን ቼንጅ ሲያደርግ ስለ ሴክስ ማወቅ አለበት። ምክንያቱም ሴክስ ከማን ጋር ማድረግ እንዳለበት መወሰን እንዲኖርበት ስለ ሴክስ ያለው ግንዛቤ ማስተካከል አለበት። ዝም ብለህ በጭፍኑ ስራ ስትይዝ ነው ሴክስ የምታደርገው ወይም ሴክስ ማድረግ ኃጢአት ነው ዝሙት ነው ምናምን። ዝሙት የሚሆነው ምን ሲሆን ነው? ሴክስ ስላደረገ ከዛ ሴክስ ካደረኩኝ ዝሙት ስለሚሆን ወይም ደግሞ ሳላገባ ሴክስ ካላደረኩኝ ዝሙት ስለሚሆን ይላል። ተደብቆ ፖርኖግራፊ ፖርኖግራፊ ያየ ማስተር ቤት ያደርጋል፣ የግል ወሲብ ያደርጋል። አየ ብዙ ሜስ ነው በጣም ይሄ ነገር በደንብ አልተሰራም። እኛ ሀገር እኔ አሁን ለሀገራችን የሚጠቅመው ምንድነው የምለው አትሊስት ፕሮቴክሽን መለመድ አለበት። ሰዎች መቼ ሰውነታቸውን ቢያውቁ ታሪፍ ነው።
መቼም እንደሚያረግዙ መቼ እንደማያረግዙ ምናምን እና ደግሞ በተቻለ መጠን ደግሞ ፕሮቴክሽንን ኖርማል ማድረግ። አሁን ምንድነው እንሰለሽ አሁን ሴክሱ አይደለም በሴክሱ ምክንያት የሚመጣው ችግሮች ናቸው። የዘር በሽታ ሊሆን ይችላል ልጅ ምናምን የተለያየ ነገር። አሁን እዚህ ጋር ልጅ አሁን በሽታ ሊለው አልችልም፣ ግን አንቺ ሬዲ ባልሆንሽበት በስነ ስርዓት መቆም ባልቻልሽበት ሰዓት ላይ ልጅ ሲመጣ በጣም ያኔ ነው ነውር እኮ የሚያስብለው፣ ያኔ ነው ችግር የሚሆነው። እና አትሊስት ያለውን የማህበረሰቡን ችግር ለመቀረፍ ማለት ነው አትሊስት ሰው ማድረጉም አይቀርም ሁሉን ነገር ፕራክቲስ ማድረጉ አይቀርም አይደል? አትሊስት ፕሮቴክሽን መጠቀም። ኦኬ እኔ ሶሪ ዮኒዬ እኔ በዚህ አላምንም። እኔ እውቀት ነፃ ያወጣል ብዬ ነው የማስበው። ምክንያቱም ፕሮቴክሽን አሁን እኮ እንደዛ ነው ያለው እኮ በከፍተኛ ደረጃ። አሁን በጣም ትንንሽ የሆኑ ልጆች በጣም ሴክስ ማድረግ ኖርማል ነው፣ ምንም ችግር የለውም። ምክንያቱም ስልክ ይዛሉ ልጃቸው በአብዛኛው በቃ አለ የተባለ እንትኖችን ይጠቀማሉ፣ ኤሌክትሮኒክስ ሁሉም ይጠቀማሉ እና ያዩትን ነገር ያደርጋሉ። ከዛ ምንድን ነው የሚወስዱት መሰለ ይሄ የወሊድ መከላከያ ምናምን ይሄ የስንት ሰዓት ፖስት ፒል ምናምን እሱ ይሄ ያመጣው ችግር ምን እንደሆነ ታውቃለህ? የሴክስ ላይፋቸው ትዳር ከያዙ በኋላ በጣም አሳዛኝ እንዲሆን ያደርጋል። ወይም በትዳራቸው ላይ ቺት እንዲያደርጉ ወይም ደግሞ በትዳር ደስተኛ እንዳይሆኑ ያደርጋል። እኔ ከዛ ይልቅ በጣም ትክክለኛው ነው የሚባለው ጥርት ያለ የሴክስ ግንዛቤ ያስፈልጋል። መቼ አሁን አንድ ወንድ ልጅ ወይም አንድ ሴት ልጅ ሆርሞን ቼንጅ የምታደርግበት ታይም አለ። 17 ዓመት አካባቢ ሲደርሱ ኤቭሪቲንግ ሰውነታቸው ሁሉ ነገራቸው ይቀያየራል። የሆነ ነገር ማሰብ ፊሊንጋቸው ሁሉ የሆነ ሴት ሲያዩ መደሰት፣ መደነቅ በተፈጥሮ ይጀምራሉ። የዛኔ እንደዛ አይነት ፊሊንግ ሊሰማችሁ ስለሚችል ይሄ ማለት ልባችሁ ውስጥ ፍቅር እንዳለ ፈጣሪ የሚያሳውቅበት ሜትድ ነው፣ አንዱ ሜትድ ነው እንጂ ሴክስ ታደርጋላችሁ ማለት አይደለም። ሴክስ የሚደረገው ግልጽ የሆነ ጥርት ያለ ትምህርት ነው የሚያስፈልገው። ሰው ያወቀው ነገር ላይ ብዙን ጊዜ አይሳሳትም። ያወቀ የመሰለው ነገር ላይ ነው የሚሳሳተው። ብዙ ሰዎች እኮ ሴክስ ሳደርግ የብዙ ሰዎች አሁን የብዙ ወንዶች ችግር ምን እንደሆነ ታውቃለህ? ቶሎ ነው የምጨርሰው ይልሃል። ቶሎ ነው ብልቴ አይቆምልኝም ይልሃል። ለምን ይመስልሃል? ከልጅነቱ እኮ የመጣ ነፃነቱ ይሄ ተደብቆ ሲያጠፋ የነበረው ችግር እኮ ነው ዛሬ ላይ እዚህ ጋር ያደረሰው። ስለዚህ ሴክስ በትክክል በሚከወንበት ጊዜ እነዚህ አይነት ችግሮች እየተቀረፉ ነው የሚሄዱት። for the sake of እውቀት ማለት ነው። አሁን ረጅም ሰዓት መቆየት ምናምን what's the ideal time? like አንድ ሰው ጤናማ የሆነ ሰው ምን ያህል ደቂቃ ነው ወይ መቆየት ያለበት? ይሄ ትክክለኛ ነው። እሱንም እኔ ብዙም ጊዜ ያው ዮኒ ያንተ ስለሌለህ ነው እንጂ አሁን ቶሎ ነው የምጨርሰው ብለው ይጽፋሉ ሰዎች። ቶሎ መጨረስ ማለት ምን ማለት ነው? ምን ያህል ደቂቃ ነው የምትቆየው ስትለው በታይም እንትን አላደርገውም፣ አልሰፈረውም። ታውቃለህ፣ አያውቀውም። ብቻ የሚመስለው ያረካ ስላልመሰለው ነው። አየህ፣ ይሄ ሁላ በጣም አስፈላጊ ነው። ግን አንድ ወንድ ልጅ ከ4 ደቂቃ እስከ 5 ደቂቃ ከቆየ ማለት ነው ሚኒመም እና ማክሲመም ማለት ነው ጤናማ ነው፣ ጤነኛ ነው። ቶሎ የመጨረስ ችግር አለበት አይባልም። ከ3 ደቂቃ በታች ከሆነ ችግር ሊኖርበት ይችላል። እሱም ደግሞ በምን ይመጣል? ሳይኮቴራፒ በመታከም እንደዚህ ምን ማድረግ እንዳለበት፣ እንዴት ማስተካከል እንዳለበት። ይሄ ከኋላ የመጣ ነው እንዳልኩ ሃይ ስኩል እያለ ይዞት የመጣ ችግር ነው። ያጠፋቸው ጥፋቶች ነው በብዛት ስለምናውቀው ነው። በሚዲያ ላይ እኮ ወጥቶ አንድ ወጣት ልጅ እኔ ከ4ኛ ክፍል ጀምሮ ሴክስ አደርግ ነበረ፣ ሴጋ ምታ፣ ምንም ችግር የለም ምናምን የሚልህ እኮ የአብዛኛው ሰው እኮ በአንደበቱ ያላወራው ግን የሚኖረው ነው። ለምንድን ነው ሰው ሴጋ ሲባል ወንድ ልጅ ለምንድን ነው የሚስቀው? ስለሚያውቀው ነው። ታውቃለህ? ይሄ እውነታ ነው፣ ስለሚያውቁት ነው። ስለዚህ እንደዛ ችግር ውስጥ እንዳይገቡ በትክክል በነፃነት ስለ ግልጽ መወያየት እንዲችሉ ስለ ሴክስ እውቀቱ እንዲኖራቸው ያስፈልጋል። ትክክለኛው ከ4 እስከ 5 ደቂቃ ከቆየ አንድ ወንድ ልጅ በትክክል ሴክስን ከውኖታል።
አንድ ሴት ልጅ ከ4 እስከ 5 ደቂቃ ብቻ የስሜት እርካታ ውስጥ የመጀመሪያ እርካታ ውስጥ የምትቆየው። የሴት ልጅ ኔቸር እና የወንድ ልጅ ኔቸር ፍጹም የተለያዩ ናቸው። ሴት ልጅ ባሏ 15 ደቂቃ ቢቆይ እንኳን ማለት ነው ስላሉ ነው በፐርሰንት 10% የሆኑ ወንዶች እንደዚህ አይነት ረዘም ላለ ደቂቃ የሚቆዩ አሉ። የሰው ልጅ ፍጥረት የተለያየ ስለሆነ ማለት ነው። ቢቆይ እንኳን ባሏ በትክክል የሴክስ እውቀት ካለው ግንዛቤው ካለው ሚስቱን የማስደሰት ወይም ደግሞ በስጋ ብቻ ሳይሆን በአእምሮ በማስተዋል ሴክስ እያደረገ ከሆነ እሱ እስኪጨርስ ድረስ አብራው እንድትቆይና ጤናማ ሴክስ እንዲያደርጉ መርዳት ይችላል። ይቆያል በጣም እና እኔ እንትን እያልኩኝ ነው ያመመኝ ነው። ምክንያቱም ስሜቱ ስለማትሆን ስሜቱ ከሌለ መደፈር ነው። ጀስት ላይክ መደፈር ነው ሴት ልጅ። ስለዚህ ይሄ መታወቅ አለበት። ከስሜት በታችን ከደቂቃ በታችን ለማለት ተሰፍሮ ያውቃል። መጥቶ እዚህ ጋር ምንም እኮ በጭፍን ነው የምንኖረው። ይመጣና መድኃኒት ብልቴ ማደግ አለበት የሚል እኮ ነው ያለ ነው። ይኸው አሁን በግልጽ መወያየት ስንጀምር ምን ያደርግልሃል አድጎ ስትለው አያውቅም። አይ የምትረካው ትልቅ ሲሆን ነው ይላል። እና በጣም ችግር ነው ባይዘው ለሀገር በጣም አይምሮ ላይ የሚፈጥረው ተጽዕኖ እኮ ነው። ትልቅ ሲባል በቃ አይደለ የሚፈጥረው ሳቲስፋክሽን ሊሆን ይችላል፣ ሜቢ ስሜት የሚያነሳሳ ሊሆን ይችላል። እና አይምሮ ላይ የሚፈጥረው ነገር ይመስለኛል የሰሙት ነገር ነው። ትልቅ ሲሆን ያረካል፣ ትንሽ ሲሆን አያረካም ተብሎ በብዛት የሚሰዳደቡት ለስድብ የሚጠቀሙበት እንትን ትንሽ ናት፣ እንትን ትልቅ ነው፣ እንትን ሰፊ ነው፣ እንትን ጠባብ ነው እየተባለ ለስድብ ስለዋሉ ሞር ስድድቡን ስለሚሰሙ ነው ሚዲያ ላይ ቁጭ ብለው በሰፈር ትንሽ ነው የሚባለውስ ምን ብልት ሳይዝ ማለት ነው ከ8 ነጥብ ስንት ነው 17 ሴንቲሜትር ከዛ ያለ ወይም ደግሞ በጣት ስንለካው የአንድ ወንድ ልጅ የብልት ጣት ሳይዝ ማለት ነው ከጣቱ ካነሰች ነው ሴትን ማርካት የማይችለው ጣት ከእቺ ከትንሽ ከጣቱ ከዚች ጣቱ ካነሰች ነው ከመሃል ጣቱ ካነሰች በጥናት የተቀመጠ ነገር አንተ ነው ያልሽው 17 ሴንቲሜትር ነው ያልሽው ከ8 ነጥብ በሴንቲሜትር ላይ 8 ነጥብ በኢንች ነው ኖርማሊ የሚነገረው። በኢንችም አለ ባይዘው አያችሁ አይደለም? አያችሁ የጣቴ አለ አይደለም? የጣት እንኳን በጣም በዛ ልክ 50 ሴንቲሜትር ናት። ከዛ እንኳን ማለት ነው። ግን ደግሞ በትክክል የተለካው የተሰፈረው ተሰፍሮ የተቀመጠው ማለት ነው 8.17 ሴንቲሜትር ተሰፍሮ የተቀመጠው ማለት ነው። በአብዛኛው ማጆሪቲ ነው ዳታ የሚወሰድ ለዛ ነው። ስለዚህ ይሄ ኢረር ነው በቃ በጣም ዝቅተኛ ነው። እንደዛ አይነት ኬዝ 1% ነው እና 0.2 ኢንች ነው እኮ እንደው ሊትራሊ ትንሽ ነው የሚባለው። ግን አቨሬጅ የሰው ልጅ ማለት ነው የአቨሬጅ ሳይዝ ዓለም ላይ is 4.5 to 5 ነው ኢንች። ከዛ እነሳ ያላቸው ማለት which is አሁን 3 ካልሽው ማለት ነው እንግዲህ ያ ራሱ አሁን በቂ ከሆነ that means ማለት ነው በጣም ኤግዛጀሬትድ የሆነ ነገር አለ ማለት ነው። ኦኬ እንትን ነው ይኸውልህ አየህ እኛ በጣም ዋናው ችግራችን ስድድቡን ሞር ሴቭ እናደርገዋለን ማለት ደግሞ ባይ ዘ ዌይ ኔቸራችን ይሄ ማይንድ ሴታችሁ የሰው ልጅ ማይንድ ሴት የሚሰራው ደጋግሞ ከሚሰማው ነገር ነው። ደጋግሞ የሰማው ነገር ልክ ነው ብሎ ነው ይሄ ሰብኮንሺየስ ማይንዳችን ልክ ነው ብሎ ነው እየተቀበለው የሚሄደው። በዛ ልክ የዋህና ሞኝ ነው። ልክ ነው ብሎ ነው
በጣም ብዙ ጊዜ ያንን ሰምተውታል ልክ እንደሆነ ነው ስለዚህ እኔ በቃ ብቁ አይደለሁም እኔ አልችልም እኔ እንደዛ ነው እኔ እንደዚህ ነው ስለራሳቸው ያላቸው እይታ ራሱ የተሳሳተ ነው በአብዛኛው ወንዶች ዋናው ይሄ ከምን መጣ ማንንም ስለ እንደዚህ አይነት ነገር ካወራ ነውር ነው ምክንያቱም እኔ አሁን ነው እንጂ ኮሜንት ቪዲዮ ስለቅ ምናምን ኮሜንቶቼ በቃ ቅጥቀጣ ነው በጣም በቃ ዘግናኝ እንደዚህ ሲሳደቡ ጤነኛ ወይም ጨዋ የሆኑ ከመሰላቸው ብላለሁ ገረማለሁ ማለት ጤነኝነት ማለት እንዲመሳደብ ነው ማለት ነው ብዬ ነው ስቃለሁ ለራሴ ገረማለሁ ቢኮዝ ስለኔ አያውቁም ስለኔ ላይፍ አያውቁም እኔም በአካል አይተውኝ አያውቁም በአብዛኛው እኔን አውርተውኝ አያውቁም ቆሜ ፊት ለፊቴ ቆመው አውርተውኝ አያውቁም የኔን ፋሚሊ አይተው አያውቁም ግን እኔን ለመናገር ነፃ የሆነ በቃ ምንም ሳይመስላቸው እንደፈለጉ እንዲናገሩ ያደረጋቸው ደጋግመው የሰሙት ነገር ነው መሳደብ ኖርማል ነው ትክክል የሆነ ነገር መናገር ጤናማ አይደለም ያ ነው ስለዚህ የራሳችን ነው ስለዚህ አሁንም ምንድነው መደረግ ያለበት እንደዛ ነው ወይ ምንትን ማለት ያለበት መቀጠል ያለበት ምን አይነት ማይንድ ሴት ያለው ጀነሬሽን መኖር አለበት ስለ ሴክስ ያለው ግንዛቤ ጥርት ያለ ነው መሆን ያለበት በጣም የወረደ እንደፈለገ እንትን የሚል ወይም ደግሞ ለዛ ለማግኘት ብሎ በከራውን ያየ ከዚህም ከዛም እየተሰቃየ ከሚኖር ሰው ነፃ የሆነ ጀነሬሽን ቢኖር በጣም ደስ ይለኛል ለዛ በነፃነት ወጥቼ እናገራለሁ ምንም ምክንያቱም በመኖርበት እኮ አካባቢ ብዙ ሰው ያየኛል ያገኘኛል ምናምን ስለዚህ ለዛ ነው ይሁንዬ እንደዚህ ማወራው ሴክስ በጣም ሌላ ጥያቄ ደግሞ ሳይዝ ይባላል እሺ አንድ ጊዜ ሶሪ ይሁንዬ እዚህ ጋር ከሴት ልጅ ውስጥ ፈሳሽ የሚወጣ ምንድነው ከ4 ቀን በላይ ሆናት ንገሪኝ ተቸግሬያለሁ እሺ ሴት ልጅ የወር አበባ ሊመጣ ሲል የወር አበባ ከጨረሰች በኋላ የተለያዩ ፈሳሾች ይኖራታል የተለያየ ወይም ደግሞ ሴክስ ልታረግ ዝግጁ ስትሆን የሚኖር ፈሳሽ አለ ከሴት ልጅ የመራቢያ አካል ውስጥ የሚወጣ ሴክስ በማድረግ ሂደት ላይ ወይም ሴክስ ልታደርጉ ስትሉ የሚኖር ፈሳሽ ሴክስ ስታደርጉ ምንም አይነት ፔን እንዳይኖራችሁ ወይም ደግሞ ደስታ ሴክስ በምታደርግበት ሰዓት ትልቅም ይሁን ትንሽም ይሁን ማለት ነው ፔን እንዳይኖረው የሚያደርገው የሁለቱ ያለው እንዴት አድርገው ሴክሱን ይከውኑታል ነው አሁን ለምሳሌ ብልቱ በሳይዝ ተለቅ ያለ አለ በፊዚካሉ ቁመናው ረጅም ሲሆን ምናምን ውፍረቱ ምናምን በዛ ምክንያት ነው ባይ ዘ ዌይ እያንዳንዱ የሰውነታችን አካል ከኛ ጋር ተመጣጣኝ የሆነ ስለሆነ የሚሰጠን ማለት ነው በጣም ከስንት አንድ በፐርሰንት አስቀምጫለሁ የተለየ የሆነ የተፈጥሮ እንትን ያለው ከስንት አንድ ነው ሌላው ነገር ግን የእጃችን ሳይዝ የእግራችን ብልታችን አፍንጫችን ኤቭሪቲንግ ከራሳችን ፊዚካል አፒራንስ ጋር ተለክቶ ነው የሚቀመጠው ያ ነው ሳይንስ የሚለው ከዛ ውጪ ግን ሴቷ ትችለዋለች አትችለውም ሴት ልጅ ሴክስ ስታረግ ማትችለው ምን ሲሆን እንደሆነ ልንገራችሁ ስሜት ሳይኖራት ባሏ ስለፈለገ ወይም ደግሞ ዝም ብሎ እሷን ሳያዳምጣት ወይም ሳትናገር ብልግና ነው ነውር ነው ሴት ልጅ አታወራም በሚል ምክንያት ሳይሳሳሙ ዝም ብሎ ሴክስ ሲጀምር ትልቅም ይሁን ትንሽም ይሁን ከፍተኛ የሆነ ፔን አለው ህመም አለው ይጎዳታል ስሜት ከሌላት እያንዳንዷ ፊሊንግ ስቃይ ነው የሚሆንባት ስሜት ከሌላት ማለት ስሜቷን ከፍ ማድረግ ካልቻለ ካልሳማት ካልነካካት ማለት ነው ያ በተፈጥሮ እንኳን የሚመጣው ፈሳሽ ስሜቷ በጣም ከፍ ሲል የሚመጣው ፈሳሽ እዛ አካባቢ ሙቀት እንዲኖር የሚያደርገው ማለት ነው